ብሏል። ትናንት ያወጣው መግለጫ ህዋት ከተመለከተችው በወልቃይት በራያ ባወዛጋቢ ቦታዎች ጋር ጨምሮ ያሉትን ነገሮች ጨምሮ በድንበር አካባቢ ያሉትን ችግሮች ከአማራም ሆነ ከአፋር ክልል ጋር ያለንን አለመግባባቶች በሙሉ በጠረጴዛ ዙሪያ ተቀምጠን እንፈታለን። በዛ ምክንያት ወደ ጦርነት የምንገባበት ምክንያት የለም፣ አንገባም የሚል መግለጫ ነው። ትልቅ ሚሳኤል ተግባራዊ ካደረጉት ይሄን እውነት ይሄ ነው ብልጠት ያልኩት ነው። ህዋቶች ምንድነው መት ያልነው እኔና አንቺ ለአማራም ሆነ ለትግራይ ህዝብ ወልቃይትን ብልጽግና መልስ ሊሰጣቸው አይችልም ብለናል። ካርድ ነው የሚያደርገው፣ ማፋጃ ነው የሚያደርገው፣ እርስ በርስ መገዳደያ ካርድ አለች ብሎ የሚመካባት እሱ ነው። የወልቃይት የራያ የሌሎች መፍትሄዎችም በፍጹም ከብልጽግና አይገኝም። የዚህ መፍትሄ ራሳችሁ ብትፈቱት ይሻላል እያል ጉሮሯችን እስከሚሰነጠቅ ድረስ ስናገር ነው የከረምኩት። ያን ስላረጋገጠልኝ ነው። አየሽ ህዋትን ያሁን ማቹር ዶነ ነው ያልኩት። በቃ አየሽ መጀመሪያ እኮ አንቺ ትግልም እኮ ስታደርጊ ስትራቴጂ እኮ ስታወጪ በየአቅጣጫው እኮ ጠላት አታደርጊም እኮ። ፕሬዘንት ዴንጀር ያልሽውን በጣም አደገኛ ነው ያልሽው ላይ መጀመሪያ ታደርጊያለሽ፣ ቀሪው ላይ ደግሞ ቀስ እያልሽ ነው የምትሄጂው ማለት ነው። ስለዚህ አሁን ምንድነው በወልቃይት በኩል ቲፒኤልኤፍ ትጥቅ እንዳይፈታ ያደረጉት ብልጽግናዎች በወልቃይት ጦርነት እንዲጀምርላቸው ነበር።